እኔ ሰረቀኝ ልጅ ነው። አንተ ዛሬ ደግሞ ቻው ሳትለኝ ነው እንደምትሄደው? ባክ ወንድሜ ቸኩዬ እኮ ነው። በቃ ቻው ረፍዶብኛል። ና ዛሬማ ሳትፈተሽ አትወጣም። አረ በታባ ዛሬ እንኳን እመነኝ። ይኸው በቃ ምንም አልወሰድኩም። አንተ ማመን ከጀመርኩማ ትልቅ ስህተት አለ። ሁሌ እኔ ባላረኩት ነገር መጠርጠር አይሰለችም እንዴ? አታውቁም ብያለሁ። ወይ በቃ ማታምነኝ ከሆነ ንገረኝ። አሳቀ ገደልከኝ እኮ። ወይኔ ይሄ ምንድነው እንዴ? ሰዓት ጭራሽ ሰዓቴን አውጥተህ ልትሸጠው? እባክህ የመጀመሪያ ቀን ስለሆነ እኮ ጀለሶች ምሳን ብላ ምናምን ስላሉ ለዛ ብዬ ነው። እና ከምትሰርቀኝ ብር ስጠኝ አትለኝም? እሺ ብር ስጠኝ። አሁንም እድልን አሳልፈሃል። እሺ እንገናኛለን። አየው የማይሆን ነገር አድርግና መግቢያህን ፈልግ። ደግሞ እንደ አዲስ ትምህርት። አንቺ ያምሻል እንዴ? ነኝ እንጂ ምን ያፈዝሻል? ከዚህ በፊት ታውቂዋለሽ? ከዚህ በፊት የሆነ ቦታ ማውቀው ይመስለኛል። ፋያችን ምኑና ነው በቆንክበት የፈዘዝኩ? ባክስ አንበላ አንቀርም ማለት በመጀመሪያ ቀን ምን መበላት ነው የምታወሩ? ባለፈው የሸጥነው የወርቃ ብላ አስታወስከው? ምን ነው የመነተፍኳት ልጅ ጋር ፊት ለፊት አንገናኝ? እሷም እዚህ ነው የምትማር። እንዴ ማነሽ ነው? አስታወስኩት። ሀብሌን የሰረቀኝ ልጅ ነው። ትሰሚኛለሽ? ከዚህ በኋላ በመንገድ እንዳትገቢ። አላቅሽም፣ አታውቂኝ። እና ምን ልናደርግ ነው? በቃ አናቅሽም ብለን መካድ ነው። እሷ ካወቀችስ? ለሱ መላናጠም ነኝ። እንግባው ነው። አሁኑኑ ሂጅ። አንገቱን እንጂ ነው የምቀበለው። ቆይ እንጂ ተረጋጊ። መጀመሪያ እናረጋግጥ። ገናይን ትምህርት ቤት እናስጨንቀዋለን። ማን አባቱ ይደፈራል? ምናችሁ ነው የምትጨቃጨቁት? ምንም አልሆንኩም። እንደዚህ ፊትሽን ጥለሽ ምንም አልሆንኩም ትያለሽ ነው? ልዑል ትንሽ እኮ ስለማማ ነው። እንዴት ተሻለ? መታ ታወራለች። እሺ እንደተረጋገሽ ዛፉ ጋር ነሽ። አምና ከዛኛው ትምህርት ቤት ተባረርን። ዘንድሮ ደግሞ አዲስ ቤት ልንለምድ ነው። ይሄን ዓመት በስነ ስርዓት ነው የምንማረው። አረ እየመጡልሽ ነው። አሁንማ ሂጅ አናግረዋለሁ። አረ አመጣጡ አላማረኝም። አንዴ ላናገርህ እችላለሁ? እኔም ባልሆነ የኔ ቆንጆውን እዛው ፈልግ። ሀብሌን ትመልሳለህ አትመልስም? ስለምን ሀብል ነው የምታወሩ? እሱን እኔም አንተም እናውቀዋለን። ሴቶች ስታፈቅሩ ምክንያት ታበዛላችሁ። ወደድኩ ለማለት ሀብል ምን አመጣው? ያስቃል። ይህን ሀብል እማትመልስልኝ ከሆነ እዚህ ትምህርት ቤት መማር ለአንተ ሲኦል ነው የማደርግብህ። ትሰሚኛለሽ? ከዚህ በኋላ በመንገድ እንዳትገቢ። አላቅሽም፣ አታውቂኝ። ቆይ አሁን ምን ልናደርግ ነው? ለልዑል ነግረዋለሁ። አንገቱን አንቆ ይቀበልልኛል። ለልዑል ማንኛ ነው ፈይሰል? እኔ ነኝ ፈለግ። ልዑል አንዴ ላናግርህ። ምንድነው? አንዴ ብቻ ላናግርህ። እዚህ ጠብቀኝ፣ መጣሁ። ሰላም አሚር፣ እንዴት ነህ? አለሁ። ዛሬ ማታወራኝ? ግን ስለምን እያወሩ ይመስልሻል? እኔ ምን አውቃለሁ? ወንድም ሲመጣ ጠይቀው። ምን እያለች ይሆን እንዴ? እኔን ማውራኝ እንጂ። አሎ፣ ስራ የለሽም እንዴ? በቃ ተይኝ እንጂ። ማን እንደሆነ እንኳን አላወቅም። በእንበርኩ መጥቶ እንዲሰጥሽ ካላደረኩ እኔ ሉላ አሳየዋለሁ። እሺ እንደዚህ ሁና አትሂድ። ትንሽ ተረጋጋ። ተነሳተ ሆኖ ነው እንደዛ ፊቱ የተቀየረው። ወደ እነሱ እየሄደ ነው። በእንዴት የሆነ ነገር እንዳያደርግ ነው የፈራሁት። አንቺ ቢያንስ ተረጋግተሽ አትነግሪውም እንዴ? ጸዲ ስፖት ነው ያገኘነው። አዎ ቆንጆ ነው፣ ግን ቁጭ ከምንል ዞር ዞር ብለን ብናይ ይሻል።
ደግሞ እነዚህ እነማን ናቸው? አመጣጣቸው የጸብ ይመስላል። ስማ የልጅቱ ጀለሶች ከሆኑ የሆነ ግርግር ትፈጥርልኛለሽ። ኧረ አያሳስብም። ማንኛ ነው ፋይሰል? እኔ ነኝ። ፈለክ ትሰማኛለህ? የዚህ ትምህርት ቤት ፈላጭ ቆራጭ ነኝ። አዲስ ተማሪ ስለሆንክ ለዛሬ ይቅርታ አድርጊልሃል። ምንድን ነው ያልተጠየቅከውን የምትዘባርቅ? ወደ ጉዳይ ትገባለህ አትገባም? ትሰማኛለህ? ከፍቅረኛ የወሰድከውን ሐብል በዚህ ሰስኮንስ ማትመልስ ከሆነ ምላሹ በጣም ይከብዳል። ለፍቅረኛ ነግሬያታለሁ። ላንተም ልድገምልህ። ሁለተኛ በመንገዴ ከገባችሁ እስከዛሬ እንደምታውቃቸው አይነት ሰዎች አይደሉም። እሺ ተግባባን? ትሰማኛለህ? ይህ 3 ቀን ይለፍና ሉል ማን እንደሆነ አሳያለሁ። መልካም እደለ። አረሱ እዚህ መጡ። በቃ አንቺ እዚሁ ጠብቂኝ፣ እኔ አወራዋለሁ። በዚህ 3 ቀን ውስጥ ተንበርክኮ መጥቶ ለመኑ ይሰጥሻል። የኔ ጀግና፣ የኔ ባትሆን ይቆጨኝ ነበረ። አሚን ምን እያወሩ ይሆን? ስትመጣ ጓደኛሽን ጠይቂያት። ሂዳ ጥርግ በል። እሺ አሁን ምንድን ነው የምናደርገው? በመጀመሪያ ትምህርት ቤት ውስጥ የሱን ስም እናጠፋዋለን። እንዴት ነው ስሙን የምናጠፋው? ስልኩን ሰርቄዋለሁ። ኧረ ፋያ አስማት ኮንሽ። ታዲያ እንዴት ነው ስሙን የምናጠፋው? እሺ ስልኩ ለምንድን ነው የሚጠቅመው? ትምህርት ቤቱ ላይ ስልክ ይዞ መገኘት ክልክል ነው። ይህችን ነገር ለእርሰ መምህሩ ብንሰጣትስ? በዚህ ፍጥነት አገኛለሁ ብዬ አላሰብኩም ነበር። ባታገኘኝ ይሻለ ነበር። አሚር ስልክ ያንተ ጋር ነው እንዴ? ኧረ የለም። ምን ነው? ይውሻ ልጅ ዛሬም መልቀው። እሺ ቢያንስ ጠብቀኝ። ስማ እኔ እርሰ መምህሩ ጋር ደርሼ ልምጣ። አንተ ስለሱ የሆነ ነገር አጣራሽ። ኧረ አያሳስብም። ቀድመህ ከጨረስክ እዚሁ እንገናኝ። ሰላም ነው ወንድሜ። እርሰ መምህሩ አልገቡም እንዴ? እባክህ እኔም እሱን እየጠበቅኩ ነው። ና ቁጭ በል። ይቆያሉ እንዴ? በእናትህ ሰው እያናገረ ነው። እባክህ ደግሞ ትምህርት ቤት ስልክ ተፈቀደላችሁ? ባኬን አይደለም ወድቆ አግኝቼው ነው። ማን እንደሆነ አውቃለሁ። ማን እንደሆንኩ አላወቅም። ዛሬማ በደንብ አሳየዋለሁ። ኧረ ለእነሱ አትነካካኒ፣ ይበቃችኋል። ኧረ እኔ አላውቀውም። ዝም ብዬ ላመልክት ብዬ ነው። ምን ሆነ ነው ግን አንተ? በል ያገኘሁበት ወስደህ ቁጭ አልኩ። ካልሆነ እኔ የምትማርም አይመስለኝ። እንዴ ቆይ ማን አባቱ ስለሆነ ነው? እኔማ በራሴ ጨርሻለሁ። እና ሉል የካቸው ወንድም ነው? አዎ እሱን ተማምኖ ሁሉንም ነገር የሚያደርግ። በቃ ቴንኪውሽ። Gal, ou qu'a fait moins fou? Mauvais. L'un vite, toute façon, c'est bon. Wine it slow, gal, wine it slow. Ton body qu'a parlé moins fini gâté. በዚህ ፍጥነት አገኛለሁ ብዬ አላሰብኩም ነበር። ባታገኘኝ ይሻለ ነበር።